ብዙ ሰው ራስን መውደድ የሚመስለው ስለ ውበት ወይም ደግሞ ስለ ጥንካሬ ወይም ስለ ኮንፊደንስ ወይ ራስ መተማመን ማለት ነው ይመስለዋል። ግን ራስ መውደድ እሱ አይደለም። ራስ መውደድ ማለት ማንም ሰው ሳያየን ቤታችን ውስጥ ሆነን ማንም በሌለበት ራሳችንን የምንንከባከብበት መንገድ፣ ራሳችንን የምናወራበት መንገድ፣ ለራሳችን የምንሰጠው ወይም ደግሞ ትሪት የምናደርግበት መንገድ ማለት ነው። እኔ ብዙ ጊዜ በአካል የምታውቁኝ ከሆነ ወይም ደግሞ ሶሻል ሚዲያ ላይ የምታዩኝ ከሆነ ብዙ ጊዜ እኔ ራሴን በጣም ነው የምወደው ስል ትሰሙኛላችሁ። ይህ ማለት ደግሞ ድሮ እንደዛ ነበርኩ ማለት አይደለም። በጣም ነበር ራሴን የምጠላው። አሁን ግን እንደምታዩኝ በጣም ነው ራሴን የምወደው። ምንም ነገር ይቀራል እንጂ ከራሴ ምንም ነገር አላስቀድምም። እኔ ራሴን እወዳለሁ ስል ራሴን ትሪት የማደርግበት መንገድ ሲያይ እንዴት ነው እንደዚህ ራስሽን የወደድሽው? እስኪ ንገሪን፣ እንዴት ራስ መውደድ እንዳንቺ ይቻላል? ምን ማድረግ እንችላለን? ምን ብናረግ ራሳችንን መውደድ እንችላለን ብሎ ሰው ይጠይቀኛል። ያን በማሰብ ዛሬ ደግሞ ያመጣሁላችሁ ቪዲዮ እንዴት ራሳችንን መውደድ እንችላለን ነው። ሃይ ቤቴሌ፣ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ለማታውቁኝ ቤተል እባላለሁ። ይሄ ቻናል የከፈትኩበት ዋነኛ ዓላማ ስለ ሰልፍ ዲቨሎፕመንት፣ ስለ ሰልፍ ግሮዝ ወይም ደግሞ ስለ ሂሊንግ እንድናወራ እንድናድግ፣ እኔን የጠቀመኝን ደግሞ ፐርሰናል ኤክስፒሪየንሴን ይዤላችሁ እየመጣሁኝ እንድንመካከር በማሰብ ነው። አንዳንድ መጽሐፍ ላይ ካነበብኳቸው ወይም ደግሞ ሪሰርች ላይ ካየኋቸውንም ነገር ለእናንተ ይጠቅማል ብዬ የማስበውን ነገር ይዤላችሁ እመጣለሁ። ስለዚህ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ፋሚሊ ሆኑኝ። አስተዳደጋችን ላይ ወይም ደግሞ ስናድግ ቻይልድሁድ ትራውማ ከነበረብን ወይም የልጅነት ጠባሳ ከነበረብን ወይም ደግሞ ካደገን በኋላ ደግሞ በፍቅረኛም ሊሆን ይችላል ጠባሳ ካደረብን፣ በጓደኝነትም ሊሆን ይችላል፣ በምንም በብዙ አይነት መንገድ ራሳችንን መጥላት ልንጀምር እንችላለን። ስለ ቻይልድሁድ ትራውማ ደግሞ ማወቅ ከፈለጋችሁ ወይም ስለ ልጅነት ጠባሳ እንዴት ዳንኩኝ፣ ምን ይጠቅማል የሚለውን ማወቅ ከፈለጋችሁ ላስት ቪዲዮ ላይ ሰርችላችኋለሁ። እሱን ክሊክ አድርጋችሁ ማየት ትችላላችሁ። እንደዚህ አይነት ጠባሳዎች ካሳለፋችሁ ራሳችሁን ልጠሉ ትችላላችሁ። ግን በምን ማስተካከልና ራሳችሁን መውደድ ሲጀምራላችሁ ከሱን ጀምር። እኔ ራሴን ለመውደድ የጠቀሙኝ አንደኛ ምንድነው እናንተንም ይጠቅማችኋል ብዬ ማሰበው ራሳችሁን በመጥፎ ማናገር ወይም ራሳችሁን መውቀስ ማቆም መጀመር አለባችሁ። እንዴት መሰላችሁ? አሁን አይምሯችሁ ውስጥ ስለራሳችሁ የምታስቡት ወይ ስለራሳችሁ ያላችሁ ግምት መጥፎ ከሆነ ለምሳሌ አይምሯችሁ ውስጥ ሁሉ የምታስቡት ስለራሳችሁ ያላችሁ አስተሳሰብ በቃ እኔ ማረባ ነኝ፣ እኔ መጥፎ ነኝ፣ እኔ እንደዚህ ነኝ፣ ሁሌ የራሳችሁ ጠላት ከሆናችሁ ገባችሁ? የራሳችሁ ቀንደኛ ጠላት ከሆናችሁ ያንን አስተሳሰብ መጀመሪያ ነቅላችሁ ማውጣት አለባችሁ። እኔ ደካማ፣ እኔ ማረባ፣ ሌላ ሰው ላይ የማታርጉት ለራሳችሁ በቃ ኃይለኛ ተቃዋሚ ፓርቲ ራሳችሁ ላይ የምትሆኑ ከሆነ ያንን መተው አለባችሁ። እስኪ በዚህ እንድትረዱት ላርጋችሁ ልንገራችሁ። በጣም የምትወዱት ሰው አለ። ፍቅረኛ ሊሆን ይችላል፣ የቤተሰብ አካላችሁ ሊሆን ይችላል፣ ወይም ጓደኛ ሊሆን ይችላል። ያ ሰው አጥፍቶ እንኳን ራሱን እየወቀሰ ቢመጣ ምንድነው የምትሉት? የኔ አባት ወይም የኔ እናት አይዞሽ፣ ኖ እንደዚህ አይደለም፣ ማንም ሰው እኮ ያጠፋል፣ ኖርማል ነው፣ ራስሽን አትውቀሽ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ ጥሩ ነገር ነግረን ያንን ሰውዬ ያን የምንወደው ሰውዬ ከዛ ከጥፋተኝነት ስሜት ውስጥ ለማውጣት ነው የምንሞክረው። ምክንያቱም ያን ሰው በጣም እንወደዋለን፣ እንዲጎዳብን አንፈልግም። ለራሳችን ሲሆን ግን ያንን ማድረግ አንችልም። ምክንያቱም የራሳችን ቀንደኛ ጠላት ስለሆንን ማለት ነው። ያንን ትተን ምን ማድረግ አለብን? የምንወደውን ሰው የምንንከባከብበትን መንገድ ራሳችንን መንከባከብ። የራሳችን ጠላት መሆናችንን ትተን አይምሯችን ውስጥ መጥፎ ነገር ስለኛ ሲመጣ ያንን ነገር ያዝ አድርገን እንቆምና ኖ እኔ እንደዚህ አይደለም፣ አይ ነው በአንድ ቀን ይቀየራል ምናምን እያልኩ አይደለም። እሱ ደግሞ ኖርማል ነው። ምንም ነገር ከዚህ በፊት ብያቸዋለሁ። ሂል ለማድረግ ለመጠገን ለማደግ ኤቭሪቲንግ ፕሮሰስ ነው። ምድር ላይ ሳትለፉበትና ደጋግሞ ሳይደረግ እንደ ሀቢት ሳይሆን የሚመጣ ነገር የለም። ኢቭን ራሳችሁን ስትጠሉ ራሱ ደጋግማችሁ ያን ነገር በማሰባችሁና ለራሳችሁ በመናገራችሁ ነው ራሳችሁን ወደ መጥላት የመጣችሁ። ስለዚህ ራሳችሁን ለመውደድ ነው ኤቭሪዴይ የምትሰሩት ስራ ነው። ግን በየሆነ ያክል ወራት ውስጥ ለውጡን ታዩታላችሁ። አይምራችሁ ስለእናንተ መጥፎ ነገር መጣ፣ ኩዊክሊ ያንን ነገር ትይዙታላችሁ። ታስብ ኦኬ እንደዚህ እያሰብኩ ነው፣ እኔ ግን እንደዚህ አይደለሁም። ገባችሁ? ድጋሚ አስተሳሰቡ እኔ እንደዚህ አይደለሁም፣ እኔ ጥሩ ነኝ፣ እኔ እንደዚህ ነኝ፣ እኔ ቆንጆ ነኝ፣ እኔ ውብ ነኝ፣ እኔ እንደዚህ ነኝ። ያን አስተሳሰባችሁ መጥፎ አስተሳሰብ ነቅሎ እስከሚወጣ ድረስ ለራሳችሁ ጥሩ ነገር ትነግሩታላችሁ ማለት ነው። አንደኛ ምንድን ራሳችሁ መውቀስ ማቆም መቻል አለባችሁ። ሌላ ሰው እንደምትንከባከቡት ራሳችሁ መንከባከብ መጀመር አለባችሁ። በሁለተኛ ደረጃ ደግሞ ያመጣሁላችሁ ራስን መውደድ ራስን ከማክበር ይጀምራል። ይሄ ማለት ምን ማለት መሰላችሁ? አሁንም በቅድሙ ምሳሌ ሄድላችሁ። አንድ ሰው በጣም ወዳለው ካላችሁ ለምሳሌ ፍቅረኛ ሊሆን ይችላል። ያን ፍቅረኛችሁ በጣም ወዳለው ካላችሁ በአክሽን ወይም በድርጊት ማሳየት ትፈልጋላችሁ አይደለ? ምክንያቱም ያን ሰው ዝም ብላችሁ ለአፋችሁ ወዳለው ብትሉት አያናችሁም አይደለ? በድርጊት ስታሳዩት ነው እንደምትወዱት እያወቀ የሚመጣው አይደል? ስለዚህ ያን ሰው መውደዳችሁን በምን ልታሳዩ ትችላላችሁ? ለምሳሌ ኩክ ማድረግ ሊሆን ይችላል፣ የሆነ ጊፍት በመግዛት ሊሆን ይችላል፣ ወይ መንከባከብ ሊሆን ይችላል፣ ምናምን ህመሙን በመጋራት
ሊሆን ይችላል። ያንን የምታረጉት ምንድነው? ያን ሰው እንደምትወዱት ለማሳየት እየሞከራችሁ ነው አይደለ? ራሳችሁን እንደምትወዱት ለማሳየትም ድርጊት ማድረግ መቻል አለባችሁ። ለምሳሌ በጣም ወፍራም ናችሁ ልበል፣ ወይም ደግሞ በጣም ቀጭን ናችሁ። ያ ነገር ጤናችሁን እየጎዳው ሊሆን ይችላል። ስለዚህ ዳይት መጀመር አለባችሁ፣ ወይም ደግሞ በጣም መብላት አለባችሁ። ቀጭን ከሆናችሁ በጣም መብላት አለ፣ ያንን ማድረግ አለባችሁ። ምክንያቱም ራሳችሁ እንደምትወዱ በድርጊታችሁ ማሳየት መቻል አለባችሁ ለራሳችሁ ማለት ነው። ሁሌ እንደምላችሁ በአንዱ ትልቅ ነገር አድርጋችሁ በኋላ ፌል አድርጋችሁ እንዳታቆሙት ስለምፈራ ልንገራችሁ። አሁን ዳይት ካልኳችሁ መጀመሪያ ላይ ሊከብዳችሁ ይችላል፣ በጣም ራሳችሁ የምትጠሉት ከሆነ። ከምን ይጀምራል? ከትናንሽ ነገር። ዛሬ ቃል ከገባችሁ ለራሳችሁ ፊቴን እንከባከባለሁ ካላችሁ ራሳችሁን ተነስታችሁ መንከባከብ መቻል። ራሴን ይዤ ዴት እወጣለሁ ካላችሁ ራሴን ወጥቼ ይዤ ጋብዛለሁ ሊሆን ይችላል። ወይም ደግሞ አንድ ገጽ መጽሐፍ ማንበብ ሊሆን ይችላል። ራሳችሁን መውደዳችሁ የምታሳዩት በድርጊት እስከሆነ ድረስ ለምሳሌ እናንተ የሚያስደሳችሁና የሚጠቅማችሁን ነገር በቀን አንድም ይሁን ሁለት ነገር ማድረግ መቻል አለባችሁ። ራሳችሁን እንደምትወዱት ማሳየት መቻል አለባችሁ። ምክንያቱም ለሌላ ሰው እኮ እያደረጋችሁት ነው አይደል? በጣም ለምትወዱት ሰው እኮ ሰው ዋጋ ይከፍላል፣ ስንት ነገር ነፍሱን ይሰጣል አይደል? ታዲያ እኔ ራሴን ወዳለሁኝ ካልኩኝ ትንሽ ነገር በቀን ለራሴ እያረኩኝ ራሴን እንደምወደው እያሳየኝ ለምን አላለማምዱ? ይሄን ለራሳችሁ ጠይቁ። በቀን ትንሽ ነገር አንዴ ውጫችንን ብቻ ማሳመር ላይሆን ይችላል። ወደፊታችን የሚጠቅመንም ነገር በቀን መስራት ሊሆን ይችላል። ራሳችንን የምንወድበት መንገድ የምናሳየው። አሁን ለምሳሌ ተማሪ ከሆናችሁ በቀናችሁ ትንሽ ደቂቃ እየከፋፈላችሁ ለራሳችሁ የሚጠቅማችሁ ማንበብ ሊሆን ይችላል። በስራ ዓለም ላይ ደግሞ ካላችሁ ለስራችሁ የሚጠቅማችሁ ነገር ትንሽ ነገር በቀን ማድረግ ይችላል። ምክንያቱም የወደፊታችሁ ራሳችሁ የምታመሰግኑበትን የምትደሰብቱበት ነገር ነው አይደለ? ስለዚህ ራሳችሁን መውደዳችሁ በሱ ማሳየት ትችላሉ ለራሳችሁ። ይሄ ደግሞ እንዴት እንደሚቀየር ታዩ። ራስን መውደድ ድርጊት ይፈልጋል። ደግሞ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል። በህይወታችሁ ውስጥ እናንተ እየጎዳ ከሆነ ለራሳችሁ ያላችሁን ግምት እያወረደባችሁ ከሆነ መተው ይሄ በጣም ይጠቅማቸዋል። ምክንያቱም በጣም የሚረብሹና ቶክሲክ የሆኑ ሰዎች በህይወታችን ካሉ በምንም ተአምር ራሳችንን የምንወድበት መንገድ አይኖርም። ገባችሁ? ምክንያቱም ራሳችንን ለመውደድ እንኳን ትንሽ ብንሰራ አናታችንን እያሉ ወደ ታች ሊጥሉን የሚችሉ ሰዎች ሊኖሩ ስለሚችሉ ራስ መውደድ ማለት ራስን መምረጥ ነው። በየቀኑ በየሰዓቱ ራሳችንን መምረጥ ማለት ነው። ገባችሁ? ሰው ቢሄድ ሰው ይተካል። ጓደኛ ቢሄድ ጓደኛ ይተካል። ፍቅረኛ ቢሄድ ፍቅረኛ ይተካል። ግን ራሳችንን ካጣን ግን በምንም ልንተካው አንችልም። በዚህ ምድር ላይ ብቻችንን እስከተላክን ድረስ ብቻችንን እስከመጣን ድረስ ለራሳችን ኃላፊነት ወስደን የማይጠቅሙን ሰዎች ከህይወታችን ማስወጣት መቻል አለብን። በዚሁ ደግሞ ሌላ ልጨምራችሁ፣ ብቻችሁን መሆን ተለማመዱ። በጣም ይጠቅማቸዋል። እኔ ጥሩ ጓደኛ አለኝ፣ እኔ ጥሩ ፍቅረኛ አለኝ፣ እኔ ጥሩ ቤተሰብ አለኝ፣ ብቻዬን ለምን ሆናለሁ? ሊኖራችሁ ይችላል፣ ጥሩ ነገር ነው። ግን ብቻችሁን ሆናችሁ ከራሳችሁ ጋር ሆናችሁ ራሳችሁን ካላዳመጣችሁ በምንም ታምር ራሳችሁን ልትወዱ አትችሉም። መጀመሪያ ላይ ሊከብዳችሁ ይችላል። ብዙ አይነት ጫና ካለባችሁ፣ አይምራችሁ ውስጥ ብዙ አይነት ጥያቄ ካለ፣ ብዙ አይነት ትራውማቲክ ነገር ካለፋችሁ ወይም ጠባሳ ካለፋችሁ ሊከብዳችሁ ይችላል። ግን እዛ ውስጥ መጠገንም ስላለባችሁ መሆን መቻል አለባችሁ። ብቻችሁን መሆን ስላችሁ ደግሞ ዝም ብሎ ብቻችሁን ቁጭ ብላችሁ ስልክ መነካካት ወይ ምናምን አይደለም። ብቻ መሆን ማለት ስልካችሁን አስቀምጣችሁ ምንም አይነት ዘፈን ሳከፍቱ ምንም አይነት ዲስትራክሽን የሚበጠብጣችሁ ነገር ሳይኖር ቁጭ ብላችሁ እንደኔ እንደተቀመጥኩት መቀመጥ ትችላላችሁ። እኔ ብዙ ጊዜ እንደዚህ ስለመቀመጥ ነው። መቀመጥ ትችላላችሁ። ብቻ ቁጭ ብላችሁ ምንም ነገር ሳይበጠብጣችሁ እናንተና አይምሯችሁ ብቻ ሆናችሁ ቁጭ ብላችሁ ራሳችሁን መስማት በቀን ውስጥ 10 ደቂቃ ብታረጉ ማለት ነው እንዴት በህይወታችሁ ላይ ትልቅ ለውጥ እንደምታመጡ። ይሄ በጣም ለብዙ ነገር ይጠቅማል። ትራውማቲክ የሆኑ ነገሮች ካሳለፋችሁ ወይም ጠባሳዎች ካሳለፋችሁ አይምሯችሁ ውስጥ በጣም ብዙ አይነት ጫጫታ፣ ብዙ አይነት ጥያቄ ያለባችሁ ሰዎች ከሆናችሁ ብዙ ነገር ኢቭን ራሳችሁን ለማወቅ ማን እንደሆናችሁ፣ ማንነታችሁ፣ ፐርፐዛችሁ በምድር ላይ ምን መስራት እንደምትፈልጉ በጣም ብዙ ነገር ይጠቅማል። ስለዚህ ብቻችሁን ሆናችሁ ለ10 ደቂቃ ቁጭ ብላችሁ በቀን ከራሳችሁ ስሙት፣ ራሳችሁን አዳምጡት። መጀመሪያ ላይ ብዙ አይነት አይምሯችሁ ውስጥ የሚመላለስ ጥያቄዎች ጫጫቶች ሊኖሩ ይችላሉ። ግን እሱ ፈታታችሁ ማስተካከል የምትችሉት እዛው ጋር ቁጭ ብላችሁ ስትሰሙትና ኦብዘርቭ ስታደርጉ ወይም ስታዩት ነው።
ስለዚህ ብቻችሁን መሆን ተለማመዱ። ራሳችሁን ይቅር ማለት ጀምሩ። አንዶቻችን በጣም ትንሽ ነገር ሰርተን ራሱ አጋነን ራሳችንን ዘላለም ስንወቅስ እንኖራለን። በጣም መጥፎ ሰው እንደሆነ እናንተ ብቻ አይደላችሁ። እኔ ቢያንስ 3 ዓመት 4 ዓመት ይሆናል በጣም ራሴን ይቅር ማለት ከብዶኝ ነው የምላችሁ። በቃ በየሄድኩበት ጭንቀት ነው፣ ፍርሃት ነው። ከዛ ለሰው ኦቨር ሼር አደረግ ነበር፣ አወራ ነበር፣ እንደዚህ አድርጌ እንደዚህ አድርጌ። ከዛ ሰው ያዳምጠኝና በጣም ትንሽ ነገር እኮ ነው ለምንድን ነው ራስሽን ይቅር ማትይው ይሉኛል። ግን እኔ ራሴን ይቅር ከማለት ይልቅ በቃ እንዲሁ ራሴን ስኮን ራሴን ስወቅስ ሁልጊዜ ጥፋተኛ እንደሆንኩ ለራሴ እየነገርኩት ማለት ነው። ከዛ ራሴን በጣም እንድጠላ አድርጎኝ ነበር፣ ከራሴ በጣም አራርቆኝ ነበር። ግን አሁን በነገርኳችሁ ልክ ራሴን የመውደድ ጉዞ ሲጀምር ማለት ነው ቁጭ ብዬ ነገሮችን ሳስተውልና ጆርናል ማድረግ እየጻፍኩኝ ሳይ እንዴ በጣም ትንሽ ነገር ነው። ሰው መሆናችን ዋናው መገለጫው እኮ አጥፍተን ከዛ ከጥፋታችን ተምረን ነጋችንን ማሳመር ነው አይደለ? በዚህ ምድር ላይ ማንም ማያጠፋ የለም። ሁሉም ጥፋተኛ ነው አይደለ? ሁሉም የሆነ ስህተት አለበት። ግን ስህተቱን ደብቆ መኖር ስለሚችል ነው ልዩ የሚያደርገው አይደለ? ስለዚህ ስህተት እንደውም ውብ ነገር ነው፣ ነጋችንን የሚያሳምር። ዛሬ ከተሳሳትነው ነገር ትልቅ ነገር ተምረን ነጋችንን እያሳመርን የምንሄድበት ነው። ሰው የመሆናችን ሚስጥር ነው ስህተት። ስለዚህ ምንም ብትሳሳቱ አትፍሩ። እውነቴን ነው የምላችሁ። የሰውን ጉድ ቁጭ ብለን አድርገን ብንሰማ ሁላችንም ከኛ የባሰ ደግሞ የሚያጠፋ ይኖራል፣ ከኛ የተሻለ ደግሞ ትንሽ ነገር የሚያጠፋ ይኖራል። ስለዚህ ኢትስ ፋይን። ለራሳችሁ ኮናኝ አትሁኑ። ምንም ማለት አይደለም። ቁጭ ብላችሁ ከራሳችሁ ጋር ሆናችሁ እያወራችሁ ራሳችሁን ይቅር ማለት ጀምሩ። ሌላው ደግሞ ፍቅር ከማይሰጠን ሰው ፍቅር መለመንን አቁሙ። አሁን ስፔሻሊ ቻይልድ ትራማ ያለፈ ሰው ከሆነ ወይም የልጅነት ጠባሳ ያለበት ሰው ከሆነ በጣም እንደሚከብዳችሁ አውቃለሁ። እኔም ስትራግል አድርጌበታለሁ። ፍቅር ከማይሰጠን ሰው ጋር ነው ሄደን የምንፈልገው። ምክንያቱም በልጅነታችን ቤተሰቦቻችን አንኮንዲሽናል ሆነ የማይለዋወጥ ፍቅር ስላላሳዩን ማለት ነው። ካደግን በኋላ ከማይሆን ሰው ነው ሄደን ፍቅርን የምንፈልገው። ግን ልንገራችሁ፣ ያ ደግሞ ራሳችሁን በጣም እንድትጠሉ፣ ራሳችሁን ወደታች እንድታዩ፣ ለራሳችሁ ያላችሁ አመለካከት እንዲወርድ ነው የሚያደርገው። ስለዚህ ምንም ቢያምም ምንም ነገር ያማል፣ እመኑኝ። ግን ካለፋችሁት በኋላ ራሳችሁን ታመሰግኑታላችሁ። ፍቅር ከማይሰጣችሁ ሰው መለየት መቻል። ብቸኝነት በጣም ጣዕም አለው፣ ነገርኳችሁ። እንደውም በብቸኝነት ውስጥ ራስን ማግኘት አለ። ስለዚህ ያንን ሰው አባራችሁ ራሳችሁን መምረጥ መቻል አለባችሁ። በመጨረሻ ደግሞ በሰው ለመወደድ መሞከራችሁን አቁሙ፣ ወይም ፒፕል ፕሊዝ ማድረጋችሁን አቁሙ። ምክንያቱም እናንተነታችሁን ያልወደደ ሰው ሁልጊዜ ያንን ሰው ለማስደሰት ራሳችሁን እየቀየራችሁ ሌላ ማንነት ለራሳችሁ እየሰጣችሁ ከዛስ ያ አዲስ ያመጣችሁት ማንነት የራሳችሁ እንዳልሆነ ስለምታውቁት ራሳችሁን እየጠላችሁ እንድትመጡ ነው የሚያደርጋችሁ። እስኪ አስቡት ቆም ብላችሁ። በእናንተነታችሁ ካልወደዳችሁ ማንም ሰው ማለት ነው ጥንቅር ብሎ ለምን አይቀርም? እናታችሁን የሚወድ ማለት ነው በጣም ብዙ ሰው ይኖራል። እኔ አሁን ቲክቶክ ላይ ድሮ ስሰራ ራሴን ሳልሆን ነበር መሰሉ የሌላ ሰው ካራክተር አለ አይደል? በቃ እንደዚህ ነው። አሁን ግን ሞር ራሴን ሆኜ ነው የምመጣው። የሚያስደስተኝ ነገር ነው የማወራው። በቃ አንዳንዴ ዊርድ መሆን ካለብኝ ዊርድ እየሆንኩ ነው የምመጣው። ራሴን ነው ሆኜ የምመጣው አይደለ? ራሴን ሆኜ ስመጣ ስንት ሰው እንደወደደና ስንት ሰው ፍቅር እንዳሳየኝ አይቻለሁ ከድሮ ይልቅ። ምክንያቱም ተመሳሳይ አይደለም ለመሆን እየሞከርኩ የነበርኩት፣ ራሴን ነው መሆን እየሞከርኩ ያለሁት። ስለዚህ እናንተ ራሳችሁ መሆን ጀምሩ። ካልሆነ ግን ያ ሰው እንዲወዳችሁ እንዲትስታጠፉ ራሳችሁን እያጣችሁበትን ራሳችሁ እየጠላችሁት ማታውቁት ሰው እየሆናችሁ ነው የምትመጡት። ስለዚህ ሰውን ማስደሰት ማቆም መቻል አለባችሁ ማለት ነው። ይጠቅማችኋል ብዬ አስባለሁ። ምንም አይነት ሀሳብ አስተያየት ቢኖራችሁ ኮሜንት ማድረጋችሁ እንዳትረሱ። አይ እኔ እዚህ ጋር ይደብረኛል ካላችሁ ኢንስታግራም እና ቲክቶክ ክፍት ነው፣ እዚያ ላይ ዲኤም አድርጉልኝ። አንድ ነገር ልንገራችሁ፣ ጓደኛ ሊከዳችሁ ይችላል፣ ቤተሰብ ሊሞቱ ይችላሉ፣ አርጅተውም ሊሆን ይችላል፣ ሊሞቱ ይችላሉ፣ ፍቅረኛ ሊተው ይችላል። ራሳችሁ ብቻ ናችሁ ማትለዋወጡ ለራሳችሁ። ስለዚህ ራሳችሁን መምረጥና መውደዳችሁን አታቁሙ እላችኋለሁ። በጣም ወዳችኋለሁ። እስከዚህ ድረስ ቪዲዮን ካያችሁና ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቪዲዮ ግን ከመዝጋቴ በፊት አንድ ነገር ብያችሁ ልጨርስ። ለ2 ወር የምታረጓት ነገር አንደኛ ምን መሰላችሁ? ጠዋት ተነስታችሁ ማለት ነው መስታወት እያያችሁ ለራሳችሁ ጥሩ ነገር በሉት። መጀመሪያ ላይ ሊከብዳችሁ ይችላል፣ በጣም ሊደብር ይችላል፣ ምናምን በጣም ሊደብራችሁ ይችላል፣ ወይም ደግሞ የምትናገሩት ነገር እውነት ላይ መስላችሁ ይችላል። ግን ሰው የአፉን ፍሬ ነው የሚበላው አይደለ? ደጋግመን ለራሳችን ስንለው መስታወት ላይ ራሳችን እያየን ጠንካራ ነሽ መስማት የምፈልገውን ነገር ማለት
ቆንጆ ነሽ። ምክንያቱም ሁላችንም ቆንጆ ውብና ድንቅ ተደርገን የተፈጠርነው አይደለ? ስለዚህ ያንን ደጋግማችሁ ለራሳችሁ እያላችሁ ለአንድ ወይ ለሁለት ወር ሞክሩት። ምን ያህል አይምሯችሁ ላይ ለውጥ እንዳለው ታዩታላችሁ። ምክንያቱም ደጋግማችሁ የምትሉት ነገር እያመናችሁ ትመጣላችሁ። ሁለተኛ ደግሞ መጥፎ ሀሳብ ስለራሳችሁ የምታስቡትን እያስወጣችሁ በጥሩ ነገር ለመተካት ሞክሩ። እኔ እንደዚህ ነኝ፣ እኔ ማረባ ነኝ፣ እኔ እንደዚህ ነኝ የሚለውን ሀሳብ እያስወጣችሁ እኔ ጥሩ ነኝ፣ እኔ ደግ ነኝ፣ እኔ መወደድ ነኝ እያላችሁ ለራሳችሁ ነገር ደግሞ እንዳልኳችሁ እራሳችሁን መንከባከብ ጀምሩ። ይሄንን አድርጉ። አይ ሆፕ በጣም ይጠቅማችኋል ብዬ አስባለሁኝ። ኔክስት ቪዲዮ እስከምንገናኝ ወዳችኋለሁ። ባይ